ሰላም ቤተሰቦቼ እንዴት ናችሁ? እስኪ ዛሬ አንድ ነገር ልበላችሁ ብዬ ነው። የአጋንንት ስም ሲጠራ ሁለት ነገር የምትሉ ሰዎች አላችሁ። አንዳንዶቻችሁ ሰይጣን ስልጣን የለውም እኔ አልፈራውም ትላላችሁ። አንደኛ ስሙ ሲነሳ የምትሸሹት አንደኛ ስለምትፈሩት ነው። ሁለተኛ ደግሞ ወይም ስለምታመልኩት ወዳጁ ሲነካ ያው ሰው ደስ ስለማይለው ስሙ እንዳይነሳባችሁ ስለምታስቡት ነው ማለት ነው። ስለዚህ እዚህ ጋር ማለት የምፈልገው አንድ ነገር ሰይጣን ያው ሊያርድና ሊሰርቅ ነገሮችን ሊያበላሽ እንዳለ ማንም ሰው ይረዳዋል ማለት ነው። ስለዚህ ይሄንን ስራ አለው። በቃ በምድር ላይ እግዚአብሔርን የሚያመልኩትን ሰዎች አይደለም ራሱ የሚያመልኩትን ሰዎች እንኳን ሲያበሳጭ፣ ሲገል፣ ሲያስር፣ ክፋት ነገር ሲያመጣ፣ ሐሜት ውስጥ ሲከት፣ ሌብነት ውስጥ ሲከት ነው የሚታየው። እግዚአብሔር ደግሞ በተቃራኒው በጎ ሲያረግ፣ ምህረት ሲያረግ፣ ቸርነት ሲያደርግ፣ በር ሲከፍት፣ ሰዎች ጥሩ ነገር ውስጥ እንዲገቡ ሲያደርግ ነው። ይሄ ሁለት ተቃራኒ ኃይል ነው። ወደዳችሁም ጠላችሁም ሁለት ኃይል አለ። ክርስቲያኖችም በክርስቶስ አመንን የምትሉ ሰዎችም እንደዚሁ ትላላችሁ። ሰይጣን ስልጣን የለውም። ስልጣን ስላለውማ ህይወትህን ይዞታል፣ ትዳርህን ይዞታል፣ ላይፍህን ይዞታል፣ ስራውን ይዞታል። ምክንያቱም እናንተ ተኝታችሁ ነው ያላችሁት፣ እየጸለያችሁ አይደለም። ሰይጣን በወሬ ካጠገባችን ማባረር አንችልም። ሰይጣንን ማባረር የምንችለው በጸሎት ብቻ ነው። እኔ የትኛውም ሃይማኖት ውስጥ ሆኖ እንድትረዱት የምፈልገው ከሰይጣን የተሻለ ኃይል ወይም ደግሞ ሰይጣንን የሚያሸንፍ ኃይል ስትለብሱ ነው ሰይጣንን ማሸነፍ የምትችሉት። አለበለዛ ልጆቻችሁን ይነካካል፣ ቤታችሁን ይነካካል፣ ትዳራችሁን ይነካካል፣ እድላችሁን ይዘጋል። ምክንያቱም እሱ ተላላኪ ነው። ሰዎች ደግሞ ሰዎችን በክፋት ሞልቶ ወደ እናንተ እንዲልኩት ያደርጋል ማለት ነው። ስለዚህ ብዙ ጊዜ በሰዎች ላይ ያለው ሰይጣን ስልጣን የለውም። ስልጣንማ አለው። የክፋት ስልጣን አለው። የማጎሳቆል ስልጣን አለው። የመዝረፍ ስልጣን አለው። ሰውን የመግደል በራሱ ስር ያሉትን ማለት ነው። በጌታ ያሉትን በትክክል በጌታ ማለት ወይም ደግሞ ኦርቶዶክስም ሆኑ ሙስሊምም ሆኑ ፕሮቴስታንትም ሆኑ እኔ ቤተክርስቲያንና መስጊድ የተመላለሰን እያልኩ አይደለም። በትክክል ቃሉን የሚኖር ሰው፣ በትክክል ቃሉን የሚፈጽም ሰው ነው ያልኩት። ስለዚህ የትኛውም ሃይማኖት ላይ ሆኑ እናንተ ሰይጣንን አይደለም ከሱ ተቃራኒ ጎራ ይዛችሁ አምላክን እግዚአብሔርን ይዛችሁ አይደለም ራሱን ብታመልኩት እንኳን አንድ ትእዛዝ ያዛል ሁሌ። እግዚአብሔር ጋር ብቻ ነው በነገራችን ላይ ይሄን አድርግና ይሄንን እንደዚህ የማይለው። ለምሳሌ ጥንቆላ ቤት የሚሄዱ ሰዎች የመጀመሪያ ስራቸው ምንድነው? ስለት መግባት ነው። ይሄን ነገር አረግልሃለሁ፣ ይሄን ነገር ታረጋለህ። እሱ መያዣው ስለሆነ እግዚአብሔር ብቻ ነው እንደዚህ የማይለው። እግዚአብሔር ከኛ የሚፈልገው በጎና ጥሩ ነገር ማድረግ፣ መንበርከክ፣ እሱን ማምለክ፣ ይሄን ብቻ ከኛ ይጠብቃል። ሰይጣን ግን ከኛ የሚጠብቀው ምንድነው? እያንዳንዱን ነገር እያስፈራራ መኖር። ያው ፈሪ አይደል እሱ? እያስፈራራ መኖር ነው የሚፈልገው። ምክንያቱም የሆነ ነገር ለምሳሌ ጥንቆላ ጋር አንድ ጊዜ ምን ሰማው መሰላችሁ? ባሏ ያመልካል አጋንንት። ባጋንንት ነው መስዋዕት እያቀረበ ሀብት እንኳን አይባልም፣ ዝም ብሎ ያው የዕለት መኖር ይችላል። እንግዲህ የተገለጠ ሀብት ያየሁት ነገር የለም። ከዛ ሴትየዋ ጾም 16 ጾም አለ አይደለ? ጸበል ብላ አይደለም ሱባኤ ነው ምናምን የሚሉት አለ፣ ሄደች ማለት ነው። የሚገርማችሁ ከዛ ስትመለስ እግሯን ነው የያዘው ማለት ነው። አሁን እነዚህ በጎ ቢሆኑና ቢያስብ ኖሮ ያው ሁለት ጎራ እንደሆነ የምታውቁት ማለት ነው። መቀጠል ነበር ያለባት። ጾሟን፣ ጸሎቷን፣ ምናምኗን ስትቀጥል ያኛው ኃይል ይሄ እና ብለው ወደ ውስጣቸው ያስገቡትን ኃይል ማስወጣት ይችሉ ነበር ማለት ነው። ከዛ በምን እንደዳነች በእርግጥ አላውቅም፣ ዳነች። ከዛ በኋላ የሚቀጥል እንግዲህ ከ2 ዓመት ምናምን በኋላ ነው የምነግራችሁ ማለት ነው። ከ2 ዓመት በፊት የነበረ ታሪክ። ከዛ በሁለተኛውም 16 ጾም መሄድ ነበረባት አይደል? ሱባኤ አልሄደችም። በሶስተኛውም አልሄደችም። ምክንያቱም አስፈራራ፣ ተቃራኒ ኃይል ስለሆነ ማለት ነው። ስለዚህ አንደኛ መጽሐፍ ቅዱስ ላይ እንዳለውም ኃይልን ሳትለብሱ ከዚህ ከተማ እንዳትወጡ ነው ያለው አይደል ክርስቶስ? ኃይልን መልበስ መቻል አለብን። ሰይጣንን በምንቃወምበት ሰዓት፣
ክፋትን በምንቃወምበት ሰዓት ኃይልን መልበስ መቻል አለብን። ኃይልን ካልለበስን ይጫወትብናል። ስለዚህ ስልጣን አለው፣ ምንም ጥያቄ የለውም። ስልጣኑን ልናበላሸው የምንችለው ግን እኛ ደግሞ ከክርስቶስ የወሰነውን ስልጣን ስንጠቀምበት፣ የልጅነት ስልጣን ተሰጥቶናል። ይሄ በሁለት ነገር የምታነክሱ ሰዎችም አላችሁ። ወይ እግዚአብሔርን አምልኩ ወይ ደግሞ ሰይጣንን አምልኩ። በሁለት መካከል ስትሆኑ ተጎጂ እናንተ ናችሁ። እሱ ለማንም አያዝንም። እንኳን በሁለት መካከል ያለን ሰው አይደለም እራሳቸው የሚያመልኩት እሱም ብሎ የተቀበሉትን ትንሽ ስህተት ሲያደርጉ ወገባቸውን ነው የሚሰብሩ። ልጆቻቸውን ይገላል፣ ሀብታቸውን ያጠፋል። እንዴ መጽሐፍ ቅዱስ ላይ እኮ ኢዮብን እንዴት እንዳደረገው አይታችኋል። ምንም አላደረገውም ኢዮብ። ዓለምን ዞርክ ተዟዟርኩ ሲል አብርሃም ኢዮብን አይተዋለሁ ሲል ኢዮብ ልጅ ሰጥተው ሀብት ሰጥተው ምናምን እስከ መጨረሻ እስከ ህይወቱን አልተሰጠውም እንጂ ልጆቹን ገደለ፣ ሀብቱን አጠፋ። ያውን በአንድ ቀን ክፉ እንደሆነ ምንም አላደረገውም። ከእግዚአብሔር ጋር ተወዳድሩ። እግዚአብሔርን አስክድሃለሁ፣ አንተ ልጅ ሰጥተውሃል ምናምን እልሃል። እስቲ መጽሐፍ ቅዱስ ላይ መጽሐፈ ኢዮብ ግቡና እዩት። እና እኔ አሁን መልእክት ማስተላለፍ የምፈልገው ስለ ሰይጣን ሲነሳ የምትሸሹ ሰዎች አትሸሹ። እናንተ ብትሸሹ እሱ አይሸሽም፣ ይከተላችኋል። የፈለገ ነገር ብታረጉ ይከተላችኋል፣ በእግዚአብሔርን ኃይል ካልያዛችሁ። ሰይጣን ስልጣን የለውም የምትሉ ሰዎች ደግሞ ስልጣን ኖሮት ነው ህይወታችሁን እየበጠበጠ ያለው። ሚስትህ አይደለችም ጥፋተኛ፣ ባልሽ አይደለም ጥፋተኛ። እነሱን የተጠቀመ የእነሱን ስጋ የተጠቀመ አጋንንት ነው ህይወትን እየበጠበጠ ያለ። ልጅህን ዱርዬ ያደረገብህ፣ ሚስትህን ዝሙታም ያደረገ፣ ባልሽን ዝሙት ውስጥ የከተተ፣ ኑሮ እንዳይሳካልሽ እንደዚሁ ደስተኛ እንዳትሆኑ ያደረገ አጋንንት ነው። እነዚህን ነገሮች በእናንተ ላይ እንዳይፈጽም እናንተ የእግዚአብሔርን የጦር ዕቃ መልበስ መቻል አለባችሁ። መጸለይ መቻል አለባችሁ። መቃወም መቻል አለባችሁ። መስገድ መቻል አለባችሁ። በሌላ ሃይማኖት ደግሞ ያው ስግደትም ስላለ በየትኛውም ሃይማኖት ስግደት ቢኖር ጥሩ ነው። ለእግዚአብሔር መስገድ ማለት ነው። ለእግዚአብሔር ጎንበስ ብሎ ቀና ማለት፣ ወገብን፣ ሰውነትን፣ አጋንንት ውስጥን ነው የሚይዘው። ስለዚህ ያንን ማውጣት ይቻላል ማለት ነው። አለበዛ ደግሞ አብሮ ይሰግዳል ማለት። ስለዚህ ይሄን ማስተላለፍ ነው የምፈልገው። በዘመኔ ላይ የሚገጥሙን በየጊዜው የሚገጥሙን ሁለት ሰዎች አሉ። እነሱም ሰይጣን ስልጣን የለውም የሚሉና ስለ ሰይጣን ደግሞ ሲነሳ የሚሸሹ ሰዎች አሉ። እኔ ስለ ሰይጣን ማውራት አልፈልግም። ወዳጃችሁ በጣም ከሆነ አዎ ስልጣን የለውም የምትሉት ደግሞ በህይወታችሁ እያያችሁት ነው። ቤተሰባችሁን እየበጠበጠ፣ ልጆቻችሁን ዱርያ አርጎ፣ አሽሻም አርጎ፣ ጫት እያስቃመ፣ ሲጃራ እያስጨሰ፣ ባል ሚስትን እንዳያከብር እያደረገ፣ የሰውን ነገር ላይ ስታዩ እየቀናችሁ፣ እነዚህ ነገሩ በሙሉ የስጋ ፍሬ ናቸው። ከሰይጣን የመጣ ፍሬ ነው። ስለዚህ እነዚህ ነገሮች እያስደረጋችሁ ሰይጣን ስልጣን የለውም በእኔ ላይ ልንል አይገባም። ስልጣን አለመኖሩን የምታውቁትማ ነገሮች ሲከፈቱ፣ ብዙ ችግር ሳይገጥመን ሲቀር፣ እየጸለይን እንኳን ውጊያ አለ። እየጸለይን እየተዋጋን ነገራችንን የሚገርማችሁ እኮ ሰዎች በዘመናችሁ እንኳን ሳያውቁት ክፉ ዘር ኔጌቲቭ ወርድ ይዘሩባቸዋል። ኔጌቲቭ ወርድ፣ እሷ እኮ እንደዚህ ሆነች፣ እሷ እኮ እንደዚህ ናት፣ አይ በቃ አይሳካላትም፣ አልተሳካላትም፣ አልሆነላትም። ይሄ እኮ ኔጌቲቭ ወርድ ነው በዘመናችሁ የሚዘራ። ደስተኛ ናችሁ በህይወታችሁ? ሁልጊዜ በጌታ ደስ ይበላችሁ ነው የሚለው። ደስተኛ ከሆናችሁ በህይወታችሁ ጥሩ ነው፣ በጌታ ደስ ካላችሁ። አለበዛ ነገሮች የሚወጡ የሚወርዱ ናቸው፣ የሚመጡ የሚሄዱ ናቸው ነገሮች። ስለዚህ መጠንቀቅ መቻል አለብን። በህይወታችን ውስጥ የእግዚአብሔርን ኃይል መልበስ መቻል አለብን። ከሰይጣን ለማምለጥ፣ ከክፋት ለማምለጥ። ሰይጣን እግርና እጅ ይዞ አይመጣም፣ በሰው ነው ተጠቅሞ የሚሰራው። የሱን ስራ ደግሞ የሚያስተገብሩ በማወቅም ሆነ ባለማወቅ ብዙ ሰዎች አሉ። ክፋት ውስጣቸው በቃ ዴይሊ የሚፈልቀው የክፋት ስር ነው። ንግግራቸው ክፋት ነው፣ አስተሳሰባቸው ክፋት ነው። ሰው በጎ ነገር ሲያደርግ ደስ አይላቸውም፣ ሰው ሲያገኝ ደስ አይላቸውም፣ ሰው ሲስቅ ደስ የማይላቸው፣ በሳቅ የሚቀኑ ሰዎች አሉ። ታዲያ እነሱ እኮ አይደሉም፣
ውስጣቸው ያስተናገዱት ያስገቡት። የእግዚአብሔርን መንፈስ ካስገባችሁ የእግዚአብሔር መንፈስ ይገባል። የአጋንንት መንፈስ ካስገባችሁ የአጋንንት መንፈስ ይገባል። የመረጣችሁትን ነው የምትሞሉት። ባዶ ሰው የለም። ወይ በእግዚአብሔር መንፈስ ተሞልቷል ወይ በክፋት መንፈስ ተሞልቷል። ባዶ ሰው የለም። ሰው ማለት ይሄ መንፈስ የሚባለው ተሞልቷል። ስለዚህ ቤተሰቦቼ መጠንቀቅ ያለባችሁ ምንድነው? ክፋትን ሽሹ ነው የሚለው። መሸሽ ያለባችሁ መጸለይ መቻል አለባችሁ። ከክፉ ሰዎች እግዚአብሔር እንዲጠብቃችሁ፣ ከክፉ ንግግር እንዲጠብቃችሁ፣ መንገዳችሁን ክፍት እንዲያደርግ መጸለይ እንጂ ሰይጣን ስልጣን የለውም የሚሉት ሰዎች ሁለት ነው። አንዱ ፈርተው ነው፣ ሁለት ወዳጃቸው ስለሆነ፣ ሶስት ደግሞ ራሳቸው ስለሚያመልኩት አትንኩብን፣ ሰይጣንን አትንኩብን የኛ ነው የሚሉ ሰዎች ማለት ነው። ግን ክርስቲያኖችም ንቁ። የትኛውም ሃይማኖት ውስጥ ያላችሁ ሰዎች ንቁ። ሰይጣን አለ። የለም የምትሉ ሰዎች አለ። እግዚአብሔር ካለ የእግዚአብሔርን መኖር ለመቀበል የምታንገራግሩ ሰዎች የሰይጣንን መኖር ግን አክሴፕት አድርጋችሁታል። የሚገርመው እኮ በክፋት አሰራር ውስጥ ስላላችሁ እሱን አክሴፕት አድርጋችሁታል። እግዚአብሔር ግን የት አለ? እግዚአብሔር ለመኖሩ እኮ ራስህ ምስክር ነህ። የራስህ ፍጥረት አፈጣጠርህ ምስክር ነው። ተራራው ጋራ ሸንተረሩ ምስክር ነው። ወፎችን ስናይ ምስክር ነህ። እንስሳቶቹን ስናይ ምስክር ነህ። አመሰግናለሁ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። ሰላም ክረሙ።